አላሁ አክበር። ምን አይነት የሃይማኖት ታማኝነት ነው? ምን አይነት ስነ ስርዓት ነው? ተመልከቱ እስኪ ይሄን ቪዲዮ ልጋብዛችሁ። አላህም በቃ እንደዚህ አይነ ስውር ሆኜ እናቴ ምናምን ስታለቅስ እናቴ እንደዚህ አትሁኝ አላህን ማመስገን እንጂ አለብሽ እያለቀሽ ምንም ነገር አታመጭም። ዱአ አደረግ ነበር አላህ ወይ እኔ መልስልኝ ነበር። ግን አሁን አይን እያላችሁና በአይናችሁ እየተጠቀማችሁ አላህን የምታምጹና አላህን የማታመልኩ ሰዎች አደራችሁን ወደ አላህ መንገድ ተመለሱ። ያው ቀኔ በደረሰ በሄድኩበት ቀን በጀነት መግባት ፈልጋለሁ። ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህም ወር የሚሰራ ወንጀል ረመዳን ወር ውስጥ ከሚሰራ ወንጀል የበለጠ አላህ ዘንድ እጅጉኑ ከባድ ነው። አላሁ አክበር። ምን አይነት የሃይማኖት ታማኝነት ነው? ምን አይነት ስነ ስርዓት ነው? ተመልከቱ እስኪ ይሄን ቪዲዮ ልጋብዛችሁ። ካሽ አላስኩኝም ወር ስለሆነ ዛሬ ያው 10,000 ብር የሁለት ወር የቤት ኪራይ። እሺ እናቴ አላህ ይስጥልኝ። እሺ እናቴ እሺ ስላገኘሁሽ ደስ ብሎኛል። እሺ እናቴ በእኛም መንፈሳም አይወደድ እንጂ ኦኬ እሺ ይቅርታ ይቅርታ አላህ ይስጥልኝ። እሺ እናቴ አይታችኋል። 10,000 ብር ከሰጣ በኋላ ሊያቅፋሲ ሃይማኖቷ የማይፈቅድላትን ነገር አላደረገችም። እስኪ ይቺ ልጅ ቪዲዮ ላይም እንደተመለከታችሁት ከ4 ልጆች በላይ ብቻዋን የምታሳድግ ልጅ ናት። እስኪ ይቺ ልጅ ትረዳ የምትሉ ኮሜንት ላይ እየገባችሁ ሁላችሁንም መረዳት አለባት እያላችሁ ጻፉ። እስኪ ሐሊመትን የምታውቁ ሰዎች ካላችሁ በውስጥ አዋሩኝ። አንቺም ይሄን ቪዲዮ እየተመለከትሽ ከሆነ በውስጥ አዋሪ፣ ካለችበት ፈልገን ልንረዳት ይገባል። ዱአ አደረግ ነበር አላህ ወይ እኔ መልስልኝ ነበር። ግን አሁን ራሱ እንዳይናማ ብዙ ወንጀል አትሰሪም ወንጀል አታይም ይለኛል። አላህም በቃ እንደዚህ አይነ ስውር ሆኜ እናቴ ትናፍቀኛለች። በቃ እዛ አገሬ ልክ እንደ ድሮ መሯሯጥ መጫወት ያመረኛል ሁሌ። አይን እያላችሁና በአይናችሁ እየተጠቀማችሁ አላህን የምታምጹና አላህን የማታመልኩ ሰዎች አደራችሁን ወደ አላህ መንገድ ተመለሱ። ኢባዳችሁን አድርጉ፣ ቁርአናችሁን ቅሩ፣ ሰላታችሁን ስገዱ፣ ዘካችሁን ስጡ። ወደ ኢባዳ ተመለሱ፣ ቁርአናችሁን ቅሩ፣ አላህን አምልኩ። የወደፊት ምኞቴ ሐፊዘል ቁርአን ሁኜ በቃ ቤተሰቦቼ ሀጅ አድርሽ ስመለስ እዚህ አገሬ ላይ ትልቁኝ የእርዳታ ድርጅት ከፍቼ ልክ እንደ አብዱላህ ደግሞ የተቸገሩ ሰዎችን መርዳት ምናምን ነው የምፈልገው። ያው ቀኔ በደረሰ በሄድኩበት ቀን በጀነት መግባት ፈልጋለሁ። አሁን ደግሞ እዚህ ዱንያ ላይ ባለውበት ምኞቴ ሐፊዘል ቁርአን ሁኜ በቃ ቤተሰቦቼ ሀጅ አድርሽ ስመለስ እዚህ አገሬ ላይ ትልቁኝ የእርዳታ ድርጅት ከፍቼ ልክ እንደ አብዱላህ ደግሞ የተቸገሩ ሰዎችን ማማ ስለነበርኩ በቃ ዓለም ሁሉን የጨለመብኝ ምንም የማየው ነገር ሳጣ በቃ አለ አይደለ ሰው እንትን ማብራት እንደሚጠፋበት አለ አይነማ ሆኖ ልክ እንደዛ ነው የሆነብኝ። በቃ ምንም እንትን ቤት ለራሱ መነቃነቅ አልችልም፣ መንቀሳቀስ አልችልም። ስላለመድኩት የዛን ጊዜ አይነ ስውርነቱን ስላለመድኩት አልንቀሳቀስም ከቤት ማለት ነው። እዛው የተኛውበት ላይ ቁጭ ብዬ ነበር የምውለው። ከዛ መንቀሳቀስ እንደው ትንሽ ወራት 3 ወር ምናምን ሲሞላኝ ትንሽ ለመድኩትና መንቀሳቀስ ጀመርኩ። በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህም ወር የሚሰራ ወንጀል ረመዳን ወር ውስጥ ከሚሰራ ወንጀል የበለጠ አላህ ዘንድ እጅጉኑ ከባድ ነው። ስለዚህም ወር ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ዒደተ ሹሁሪ የወሮች ቁጥር ዒንደላሂ አላህ ዘንድ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ሚንሃ አርበዐቱን ሑሩም ከነሱ 4ቱ የተከበሩ ናቸው። እነዚህም 4 ወራት ዙልቂዕዳ፣ ዙልሒጃ፣ ሙሐረም፣ ረጀብ ናቸው። ይኸው ረጀብ ወር ላይ እንገኛለን። አላህ ስብሓነሁ ወተዓላ አስከተልና ምን አለ? ዛሊከ ዲኑል ቀይም ይህ ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም በእነርሱ ውስጥም ነፍሶቻችሁን አትበድሉ አለ። ነፍሶቻችሁን አትበድሉ ማለት አንድ ሙእምን ወንጀል ሲሰራ ነፍሱን እየበደለ ነው ማለት ነው። ስለዚህ በሁሉም ወር ወንጀል መስራት እንደሌለብን ሁሉ በእነዚህ ወሮች ደግሞ ይበልጥ ከወንጀል መራቅና መጠንቀቅ አለብን። ለምን? በእነዚህ ወራቶች ወንጀሎች አላህ ዘንድ ከባድ ተደርጎ ስለሚመዘገብ። ሌላው ደግሞ በዚህ ወር የተለየ የሚሰራ ዒባዳ የለም። የተለየ የሚሰራ ዒባዳ ተብሎ የመጣባቸው ሐዲሶች የተዋሸባቸው ወይም የተቀጠፈባቸው ነው። ስለዚህ በዚህ ወር የተለየ የሚሰራ ዒባዳ የለም። ወላ ዱዓ በሉት፣ ወላ ጾም በሉት፣ ወላ ሰላት በሉት። ረሱል ሰለላሁ ዐለይሂ ወሰለም በዚህ ወር የተለየ የሰሩት ዒባዳ የለም።